በ35ኛው የዋራ ለማቀፍ ኮንፈረንስ ወደዚህ ኮንፈረንስ ከመመጣቱ በፊት የወንጌል ስርጭት ፕሮግራም ተደርጎ ሳምንቱን ሙሉ በዚህ ዙሪያ በአዋሳም በሌሎችም ዙሪያዎች እዚህ ዋራም አካባቢ ባሉ ከተማዎች ወረዳዎች ሁሉ ወጣቶች ለወንጌል ሸክም ያላቸው ተሰማርተው ወደ ኮንፈረንስ ለመጋበዝ ባደረጉት እንቅስቃሴ ወንጌል እያስተማሩ እየሰበኩ በመሃል ላይ ሰው የተጠመቀ በአጠቃላይ እስከ ዛሬ ጠዋት ድረስ 12,000 ሃሌሉያ ሃሌሉያ 12,296 ሰው በጌታ በኢየሱስ ስም ተጠምቋል። ሃሌሉያ አሁንም ሃሌሉያ
እኛ የበደሉን ይቅር በለን፣ በደላችንን ይቅር በለን፣ ወደ ፈተና